ሰላም ታይቀርም ለምን እንደፈለከኝ ንገረኝ። ሰላም ቤት ሜሪ ነች። እንዴት ነሽ ሜሪ? ሰላም ልት እንደዚህ ነው ሌላ ጊዜ ሰላም የምትባባሉት? ወይኔ ስለሌላው ጊዜ ማውራቱ አይጠቅመንም። አሁን ለምን እንደፈለከኝ ንገረኝና ልሂድ። አንተን አይደል ፈልጌሻለሁ ብለህ የጠራኸኝ? አዎ እኔ ፈልጌሽ እኮ ለምን እንደፈለከኝ ንገረኛ ታዲያ። እሺ ከኔ በላይ ደግሞ ሜሮን ነች የምትፈልግሽ እና ብዙ ነገሮች ልታወራሽ የምትፈልገው ነገር አለ። ያየችውን የሰማችውን ነገር ልታወራሽ ትፈልጋለች እና ግን ያንን ነገር ስናወራ በሰላማዊ መንገድ ብናወራ ሞር የተሻለ ነው የሚሆነው። ሆትም ሆነሽ እንድታወሪ እዚህ ጋር ምንም ነገር የሚፈጠር ነገር የለም። ገባሽ? እኔ እና አንቺ አሁን ሁሉ ጊዜ እየተጠራራን እንጨቃጨቁ ስለሰለቸኝ እሷ የፈለገችው ነገር አላት እኮ ነው። አለመጥራት ካልፈለግ ካለመጥራት ነው እኮ። እሺ ችግር የለውም ለእሱ ይቅርታ። ግን ደግሞ እሷ የፈለገችው ነገር አለ። ስለዚህ እሷ ጋር የምታገናኘኝም እንደፈለገችኝ የምታገናኘኝ የምትነግረኝ አንተ አይደለህም በመጀመሪያ። ሲቀጥል ደግሞ ልፈልግም አልፈልግም ዝም ብለህ ሳታውቅ ከእሷ ጋር የምታገናኝበት ምክንያት ልክ ነው ብዬ አላስብም። ሲቀጥል አንተ ነው የፈለግከኝ እንጂ እሷ እንደፈለገችኝ አላውቅም። ሰው አንተ የፈለግክበትን ጉዳይ ንገረኝና ልሂድ እኮ። እኔ አይደል አሁን እኮ እኔ አይደለሁም የፈለግኩት፣ እሷ ነች የፈለገችሽ እያልኩሽ ነው። ከዛም በላይ ደግሞ በዚህ ልክ ኮንፊደንስሽን ለምን ታውቂያለሽ? እሷን ስለጠራኋት እና እሷ ልትነግርሽ የምትፈልገው ነገር ስላለ ማንን እኔንም ኮንፊደንስ በቃ ኮንፊደንስ ካላጣሽ ደግሞ እሷ ልትጠይቅሽ የምትፈልገው ነገር አለ። ያንን ጥያቄ መመለስ ትፈልጋለች። ዛሬ ሁሉንም እውነታ እያንዳንዱን እውነታ ሜሮን መናገር ትፈልጋለች። ስለዚህ አንቺ እውነቷን ትናገራለች። ያ ነገር ሆኗል አይደለም የሚለውን ነገር ከራሷ አንደበት ትሰሚያለሽ ማለት ነው። ስለዚህ ሜሪዬ ይቅርታ ያለውን ነገር በግልጽ አማርኛ ነገራቸው። እሺ እኔ ማውራት የምፈልገው ምን መሰለሽ ሩታ፣ ስለ ባለፈው ስለተፈጠረው ነገር አይደለም ማውራት የምፈልገው። ስለ እኔን ጠርታችሁ እቅዳችሁ ስለትከቱኝ ስለነበረ ቀን ነው ላወራ የምፈልገው። አንቺ፣ ዳኒ፣ ኤፍሬም ሶስታችሁ በነበራችሁ ሰዓት ሶሪ የዛኔ ደውላችሁልኝ መጥቼ በእቅዳችሁ ያልተስማማሁበትን ቀን ነው። ስለሱ ቀን ነው እንድናወራ የምፈልገው እና ዲቴል ያንዳንዱ ነገር ደግሞ ሞር ግለጽ የለ ስለማን ስታወሩ የነበረው እቅዳችሁ ላይ እንድትከቱኝ በሄርሜላ ዙሪያ እያወራችሁ ነበረ። ዛሬ ወለደ ኦኬ። እኔ አብቼ ስጨርስ የፈለግሽው ማለት ትችያለሽ። አንድ ጊዜ አስጨርሻት ታወራ የምትፈልገውን ነገር አስጨርሻትና ታወሪያለሽ። በመጀመሪያ ደረጃ እንዲህም አይነት ንግግርም እኔ እና አንቺ መነጋገርም አያስፈልግም። ግን ኦዲየንስ ፊት ለፊት እውነታውን ማወቅ አለበት። አብርሃም እውነታውን ማወቅ አለበት። ለዛ ነው የመጣሁት እዚህ ጋር። እኔ ምን ከማናችሁም ጋር ተሳትፎ እንደሌለኝ በእንደዚህ አይነት ጸያፍ ነገር ውስጥ መገኘት እንደማልፈልግ ለማሳየት ነው እዚህ ጋር የመጣሁት። በአጭር አማርኛ የምናገረው ሁለት የዛን ቀን እኔ ጥያችሁ የሄድኩ ቀን በር ላይ ቆሜ በደንብ ነው ሁሉንም ነገር የሰማሁት። ስለ እቅዳችሁ ስላሰባችሁት ነገር ኢቭን እኔን ሁሉ አልፈልግም ብዬ ስለሄድኩኝ በሌላ ሴራ ልትከቱኝ እንደነበረ ሁሉንም ነገር ሰምቻለሁ። መጥቼ ለአብርሃም ነገር ረግዱ ስነግረው እዚህ ጋር ማስተዋል ያለብሽ ሩታ፣ ኤፍሬም ማነው ዳኒ ሄርሜላን አግተዋታል አይደለም ያልኩት። ስለእንደዚህ አይነት ወሬ ግን እያወሩ ነበር። ይሄን ወሬ አይደል ያልኩ። በማንኛውም ሰዓት በማንኛውም ፊት ሄጄ አወራለሁ። ፖሊስ ጣቢያ ቢባል የፈለገ ቦታ ቢሆን አወራለሁ። ይሄ ቃሌ ነው። እኔ ለማንም ሳሸረግድ የምኖር ሰው አይደለሁም። ሲቀጥል ደግሞ ሩታ በደንብ ታውቂኛለሽ። ያንቺን ያህል እጥፍ ንግግር የምችል ሴት እንደሆንኩ ታውቂኛለሽ። በበለጠ በተሻለ ከአንቺ በተሻለ ብዙ ነገር ማድረግም የማቅም ሰው ነኝ። ሁለተኛ ነገር ደግሞ በእኔ እቅዳችሁ ውስጥ መግባት ስላልፈለግኩ ነው። ሰውም ሳግት ስተጋገት መኖር አልፈልግም። ሁለት ደግሞ በቃ ያ ሰው እዛ ጋር ካልፈለገ እኮ ምንም ግዴታ የለበትም። መናገር ያለብኝ ነገር በቃ አንድ ሰው የአንድ ሰው ካልሆነ በቃ ጥሎ ህይወቱም ሌላ ሰው በቃ ህይወት ይቀጥላል እኮ። አንድ ህይወት ላይ ስታካርጎ በዚህ ያህል የሰውን ህይወት ለማበላሸት እታች ላይ መውጣት አይጠበቅም።